የአቢሲኒያ ባንክ ሎጎ እንዴት መስራት እንደምንችል አሳያችኋለሁ። መጀመሪያ አዶቤ ኢላስትሬተር ክፈቱ። ከዛ ክሬት ኒው እንላለን። ሳይዝ እንመርጣለን። ሌትስ ሴይ ኤ4። ለፕሪንት ከሆነ ሲኤምዋይኬ መሆኑን ቼክ አድርጉት። ክሬት ትሉታላችሁ። አዲስ ብላንክ ዶኪመንት ይከፍታላችኋል። ሶ ሩለር ታመጣላችሁ። ቪው ሩለርስ ሾው ሩለር ትሉታላችሁ። ከዛ አንድ ማስመሪያ እዚህ ጋር ሰሙዌር ሄድ ታመጣላችሁ። ትራያንግል ትሰራላችሁ እዚህ ጋር። ኦኬ ፊል እናድርገው በባንኩ ከለር። this is the bank's color ፊል ከለርን ተጭናችሁ ወይም ፊል ታደርጉታላችሁ። ወደ ማስመሪያው ታወርዱታላችሁ። በትክክል መቀመጡን ቼክ ታደርጉታላችሁ። አልትን ተጭናችሁ ወደ ላይ ስክሮል በማድረግ በማውዛችሁ ዙም ማድረግ ትችላላችሁ። ስለዚህ በደንብ ሩለሩ ላይ ተስተካክሎ መቀመጡን ቼክ ማድረግ አለብን። ሳይዝ መቀነስ ካስፈለገ ሺፍትን ተጭናችሁ መቀነስ ትችላላችሁ። እንደዚህ ሮቴት ትሉታላችሁ። እቺ ምልክት ስትመጣላችሁ ይዛችሁ ታችኛው ጠርዝ ላይ ታወርዷታላችሁ። አልትን ተጭናችሁ እዚች ጋር ትለቋታላችሁ ማለት ነው። በስንት ዲግሪ ሮቴት ላድርገው እያለኝ ነው። 180 ዲግሪ ትሉታላችሁ። ራሱን 180 ዲግሪ ሪፍሌክት እንዲያደርግ ማለት ነው። ኮፒ የሚለውን ትነኩታላችሁ። በሙቭ ቱል ማገናኘት ትችላላችሁ። እንደዚህ ዙም አድርጋችሁ ፐርፌክትሊ አላይን መሆናችሁን ቼክ ካደረጋችሁ በኋላ ሴሌክት አድርጓቸዋላችሁ ሁለቱንም። ራይት ክሊክ ግሩፕ we don't need the ruler anymore። ከዛ በኋላ ይሄን መልሼ ሴሌክት አደርገዋለሁኝ። ሮቴት ስሎ እቺ ሴንተር ኦፍ ሮቴሽን ምልክቷ ትመጣልኛለች። ሴንተሯ ላይ አልትን ይዤ ሴንተር ላይ አስቀምጣታለሁ። ሰሙዌር ሂር እዚህ ጋር ፖፕ አፕ ያመጣላችኋል። ይሄ እስኪመጣ ድረስ አልትን መልቀቅ የለባችሁም። አልትን ከለቀቃችሁ የፖፕ አፕ አይመጣላችሁም። ሶ 60 ዲግሪ ብላችሁ ጽፋችሁ ኮፒ ትሉታላችሁ። እንደዚህ በ60 ዲግሪ ሮቴት አድርጎ ኮፒ አድርጎ ያስቀምጠዋል ማለት ነው። ከዚህ በኋላ ኮንትሮል ዲ ወይም ዱፕሊኬት የሚለውን ትጫናላችሁ። ኮንትሮል ዲ ሶ አለቀ ማለት ነው። we are done። ምን ታደርጋላችሁ? ሙቭ ቱልን ተጭናችሁ ሁሉንም ሴሌክት ታደርጓቸዋላችሁ። ራይት ክሊክ ግሩፕ we are done። ሶ ይሄን ይመስላል ማለት ነው። ሌሎች ቲፖች እንዲደርሷችሁ ሰብስክራይብ ማድረግ አትርሱ። አመሰግናለሁ። ባይ ባይ።